አርሰናል የምንጊዜም ውድ ሽያጩን ሊያደርግ ተዘጋጅቷል። ብራዚላዊው ኢንተርናሽናል ጋብሪኤል ማርቲኔሊ 60 ሚሊዮን ፓውንድ በሚሆን ዋጋ ምናልባትም ወደ ሳውዲ ቡድን አል ሂላል ሊያቀና ይችላል። ሰላም የተከበራችሁ የዩቲዩብ ቻናሌ ቤተሰቦች እንኳን በደህና መጣችሁ። በግል ጉዳዮች ምክንያት እንደሌላው ጊዜ ቶሎ እንግዲህ ለእናንተ መረጃዎችን እያደረስኩ አይደለም። ይህንንም ደግሞ እጅግ በጣም በአክብሮት እንግዲህ ለእናንተ ያለኝን ፍቅር እየገለጽኩኝ ካሁን በኋላ ባሉኝ ጊዜያቶች ቶሎ ቪዲዮዎችን እየለቀኩኝ ከእናንተ ጋር ተደራሽነቴን ለማስፋት እንግዲህ ቃል እገባለሁኝ። እናንተም ሀሳባችሁን አስቀምጡልኝ። እስኪ ዛሬ ደግሞ ልጠይቃችሁ ጋብሪኤል ማርቲኔሊ 60 ሚሊዮን ፓውንድ አካባቢ አርሰናል ይፈልጋል ይህንን ተጫዋች ለመሸጥ እየተባለ ነው የሚገኘው። ስለዚህ ጋብሪኤል ማርቲኔሊን አርሰናል ከሸጠ በገበያው ላይ አለ የምትሉትን ሊሸጥ የሚችል ተጫዋች ማን ነው? አርሰናል ማንን ይገዛል ብላችሁ ታስባላችሁ? ምክንያቱም የግራ ክንፍ ቦታ ላይ ጋብሪኤል ማርቲኔሊ የሚለቅ ከሆነ የሚቀረው አዲሱ ፈራሚ ክርስቶስ ዞሊስ ብቻ ነው የሚሆነው። ስለዚህ አዲስ ፈራሚ ይፈልጋል ቡድኑ። አሁን የግራ ክንፍ ተጫዋች በዋነኝነት ቡድኑን የሚያገለግለው ደግሞ ማን ይሆናል ብላችሁ ትገምታላችሁ? አርሰናል እንግዲህ ጋብሪኤል ማርቲኔሊን የሚሸጥ ከሆነ ሀሳባችሁን አስቀምጡልኝ። እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ቤተሰቦች የአርሰናል ደጋፊዎች ሰብስክራይብ በማድረግ እንድጀምሩ ስል በአክብሮት እጠይቃለሁኝ። ወደ መረጃዎቼ እገባለሁኝ። እንግዲህ በቅርብ ሰዓታት በፊት ነው የወጣው መረጃውን ቶሎ እንደሰማው እኔም ወደ እናንተ ለማድረስ በጉጉት ወደ እናንተ መጥቻለሁ። ስለዚህ ይህንን መረጃ ደግሞ የማደርሳችሁ ነው የሚሆነው። ጋብሪኤል ማርቲኔሊ እንደሚታወቀው በዚህኛው የክረምቱ የዝውውር መስኮት አርሰናል በገበያው ላይ ያወጥቷቸው ይሸጣቸዋል ተብሎ ከሚጠበቅ ተጫዋቾች መካከል ግንባር ቀደሙና ዋነኛው እንደሆነ ይታወቃል። በሱና በአርሰናል መካከል እንደውም የተፈጠረው ክፍተት የበርካቶችን ትኩረት እየሳበ ያለ ጉዳይ ሆኗል። ምንም የጉዳት ዜና ሳይኖርበት የኢንተርናሽናል ብሬክ ከዓለም ዋንጫ ጋር የነበረውም ከብራዚል ብሔራዊ ቡድን ጋር የነበረውንም ግልጋሎት ጨርሶ ወደ አርሰናል መጥቷል። ጋብሪኤል ማጋሌስም በተመሳሳይ በብራዚል ካምፕ ውስጥ የነበረ ተጫዋች እንደነበር ይታወቃል። ነገር ግን እረፍት እየወሰደ ነው እንዳንለው ጋብሪኤል ማጋሌስ መጥቶ እየተጫወተ ነው። ብሩኖ ጎማሬዥ መጥቶ እየተጫወተ ነው ለአርሰናል። ነገር ግን ጋብሪኤል ማርቲኔሊ በስብስብ ውስጥ እንኳን አንመለከተውም። ይህም የበርካቶችን ትኩረት የወሰደና በሚካኤል አርቴታ እንዲሁም ደግሞ በክለቡ ሰዎችና በጋብሪኤል ማርቲኔሊ ካምፕ መካከል ምንድነው የተፈጠረው የሚል ትኩረትን የወሰደ ጉዳይ ሆኖ አይተነው ነበር ከሰሞኑን። ታዲያ አርሰናሎችም እንግዲህ ይህንን ተጫዋች በቅርቡ ይሸጡታል ወይ የሚለው ጉዳይ ትኩረትን የወሰደ ሆኖ ነበር። እንደሚታወቀው በዚህኛው የክረምቱ የዝውውር መስኮት ዋነኛ አርሰናል እንደውም የዝውውር ክብረ ወሰኑንም እስካሁን የሸጠበትን የዝውውር ክብረ ወሰን የሚሰብርበት ተጫዋች እንደሆነ ሲጠበቅ ነበር። ምክንያቱም አሁን ያለው ማርኬት እንደ ጋብሪኤል ማርቲኔሊ አይነት ተጫዋች መጥፎ የምትሉት አይደለም። ስለዚህ በከፍተኛ ዋጋ ሊሸጥ እንደሚያስችለው በርካቶች ሲጠብቁ እንደነበር እናስታውሳለን። ታዲያ ጋብሪኤል ማርቲኔሊ በዚህኛው የዝውውር መስኮት አል ሂላልን የሚቀላቀልበት እድል መጥቷል። አልሂላሎች ከሰሞኑ ፔድሮ ኔቶን እንዲሁም ጋብሪኤል ማርቲኔሊና ሌሎች የግራ ክንፍ ተጫዋቾችን በዝውውር ሊስታቸው እስከተው ቆይተው እንደነበር እናስታውሳለን። እጅግ በጣም ግራም ያጋባ አይነት ሲቹዌሽን ገብቶ ነበር አርሰናል ከዚህ ተጫዋች ጋር። በነገራችን ላይ እንዳልኳችሁ ጋብሪኤል ማርቲኔሊ ጋር ታዲያ በዚህ ሰዓት እንደሚወጡ መረጃዎች ከሆነ በተለይ ደግሞ ለአርሰናል እፎይታን የፈጠረ ዜና ብዬ ማስበው ተጫዋቹ አል ሂላልን ለመቀላቀል ክፍት መሆኑ ነው። እንደሚታወቀው ከቀናቶች በፊት አርሰናል እንደውም አሁን ይሄ ዜና ሲመጣ ይበል የሚያስብል እንደሆነ እየተመለከትን ነው የምንገኘው። ምክንያቱም አርሰናሎች ጋብሪኤል ማርቲኔሊን የሚሸጡት ከሆነ አል ሂላል እንግዲህ ተጫዋቹን ይገዛዋል አልነበረም ሲወጣ የነበረው መረጃ ጋላታሳራይ ነበር። ጋላታሳራይ ደግሞ እስከ 40 ሚሊዮን ዩሮ ድረስ ለመግዛት ነበር ተጫዋቹን ይፈልግ የነበረው። አሁን ላይ ግን 60 ሚሊዮን ፓውንድ ወይ ደግሞ 70 ሚሊዮን ዩሮ አካባቢ ነው ጋብሪኤል ማርቲኔሊ እንግዲህ ከአርሰናል እየተጠየቀ ያለው። አል ሂላልም ሊከፍል ይችላል። አሁን ካሉት ቡድኖች አንጻር ስትመለከቱት ሰመርቪልን የገዛበትን ፕራይስ አይተናል። እንዲሁም ደግሞ ሌሎች ተጫዋቾችን ሲገዙም የሳውዲ ቡድኖች በከፍተኛ ሂሳብ እንደሆነ ይታወቃል። ስለዚህ ጋብሪኤል ማርቲኔሊ ላለፉት ዓመታት በአርሰናል ቤት ጥራት ካላቸው ሌፍት ዊንገሮች መካከል አንዱ እንደነበር ይታወቃል። በነ ኤርገን ክሎፕ ትልቅ ምስክርነት የተሰጠለት አይነት ተጫዋች ነው። አሁንም ቢሆን አርሰናል የተሻለ ኤሊት የሚባል ሌፍት ዊንግ ስለሚፈልግ ነው እሱን የሚሸጠው። አማራጭ ካጣ አርሰናል በገበያው ላይ ይህንን ተጫዋች የመሸጡ ጉዳይ ሴንስ የሚሰጥ ነው ብዬ አላስብም። አሁን ላይ ግን የሳውዲ ኦፈር መምጣቱ የአል ሂላል ጥያቄ መምጣቱ እጅግ በጣም ትልቅ ጠቀሜታ እንዳለው ነው በርካቶች የሚናገሩት። እንግዲህ ተጫዋቹም ክለቡን ለመልቀቅና አል ሂላልን ለመቀላቀል ክፍት ነው የሚለው የዴቪድ ኦርንስታይን መረጃ የበርካቶችን ትኩረት የወሰደ ነበር። አርሰናል በሚፈልገው ገንዘብ ዝውውሩ እንግዲህ የሚያልቅ ከሆነ ግን የአርሰናል ታሪክ እጅግ በጣም ውዱ ሽያጭም ሆኖ እንደሚቀጥል ይጠበቃል
ማለት ነው። አርሰናል ከዚህ ቀደም አሌክስ ኦክስሌድ-ቻምበርሊንን ለሊቨርፑል የሸጠበት ሂሳብ ነበር እጅግ በጣም ውዱ። ከዛም በመቀጠል ደግሞ የሱ በጣም ውድ ሽያጭ አይ ቲንክ ባሎገን ነው ወደ ሞናኮ የሄደበት ሂሳብ። ስለዚህ አርሰናሎች አሁን ይህንን ተጫዋች የሚሸጡት ከሆነ እጅግ በጣም ትርፋማ የሚባል አይነት የዝውውር ሲቹዌሽን ይኖራል ተብሎ ይጠበቃል ማለት ነው። አሁን ላይ ጋብሪኤል ማርቲኔሊ የመልቀቁ ጉዳይ አይቀሬ እየሆነ መጥቷል። ግን ማርኬቱ ራሱ ማንን ልታስፈርሙበት የምትችሉት የሚለው ጥያቄ ውስጥ የሚገባ ጉዳይ ነው ለእኔ። ኬናን ይልዲዝን ምናልባትም አርሰናል በጣም ገፍቶ ኦፈር ካላቀረበ እስካሁን ኦፈር አላቀረበ 100 ሚሊዮን ዩሮ በላይ ካላቀረበ በስተቀር ጁቬንቱስ አሁንም እኮ አይሸጥም ብሏል። ግን ልቡን የጁቬንቱስን ለማራራትና ያው የጣሊያን ክለቦች ያላቸውን የፋይናንስ መዳከም ተጠቅሞ ምናልባት ፑሽ ካላደረገ በስተቀር የግራ ክንፍ ቦታ ላይ ከኬናን ይልዲዝ የተሻለ ቢያንስ ሊገዛው የሚችለው ተጫዋች አርሰናል የለም። ባርኮላ ወደ ሊቨርፑል የመሄዱ ጉዳይ አይቀሬ ሆኗል። ጋብሪኤል ማርቲኔሊን የምትሸጡ ከሆነ እንዲህ አይነት ትልቅ ሽያጭ ነው ማድረግ ያለባችሁ። ጋላታሳራይን ከዚህ ቀደም አልቀላቀልም ብሎ ነበር ጋብሪኤል ማርቲኔሊ። አሁን የኦርነስታይን መረጃ እንዳልኳችሁ የሚያረካው ሊቀላቀል ክፍት ነው የሚለው እጅግ በጣም ጥሩ ነው። 60 ሚሊዮን ፓውንድ ቀላል አይደለም ለአርሰናል። አርሰናል ኦልሞስት ቀድሞውንም የግራ ክንፍ ተጫዋች ለማስፈረም ወደ ገበያ ይወጣል ተብሎ ሲጠበቅ የነበረ ክለብ ነው። ራሱም ቀድሞ የሚያስቀምጠው በጀት ይኖራል በዛ ቦታ ላይ ተጫዋች ለመግዛት። የጋብሪኤል ማርቲኔሊ 60 ሚሊዮን ፓውንድ ደግሞ መምጣት ለክለቡ በጣም ትልቅ ጠቀሜታ ሊኖረው ይችላል ተብሎ ይጠበቃል። በነገራችን ላይ ማስታወስ ያለብን ነገር ተጫዋቾች ለምሳሌ በ100 ሚሊዮን ፓውንድ ተሸጡ፣ በ150 100 እየተባለ ስንሰማ ሁሌ የሚመስለን በቀጥታ ያ ሂሳብ ካዝናቸው ውስጥ የሚገባ ነው። ነገር ግን ሂሳብ በጣም ተከፋፍሎ ነው አንዳንድ ጊዜ የሚሸጡት ተጫዋቾች። ለምሳሌ 20 ሚሊዮን በዚህ ዓመት ይባላል፣ 20 ሚሊዮን ሁለተኛው ዓመት ላይ እየተባለ ነው የሚሸጡት እንጂ በአንድ ጊዜ ገቢ አይሆንም። እንግዲህ ያ ሂሳብ ማለት ነው። ነገር ግን ለአርሰናል ምን ይጠቅማል አሁን ጋብሪኤል ማርቲኔሊን በእንደዚህ አይነት ፕራይስ መሸጥ ካላችሁኝ፣ በዚህ ሰዓት ጋብሪኤል ማርቲኔሊን በእንዲህ አይነት ሂሳብ ሲሸጠው ገንዘቡ ብቻ አይደለም የሚጠቅመው። ጋብሪኤል ማርቲኔሊን መሸጥ ብቻ ከደሞዝ ፔሮሉ ላይ የሚያቀልለት ነገር ይኖራል። በዛ ላይ ገቢና ውጪ ቁጥጥርም ላይ ለአርሰናል ፌር የሆነ ነገር በፔሳር ርግ እንዲመጣ ያደርጋል ማለት ነው። ይህም ደግሞ ያለምንም ጭንቀት የተጫዋቾችን ሽያጭ ካደረገ በኋላ ግዢዎችንም እንዲያደርግ ይፈቅድለታል ማለት ነው። ስለዚህ እንዲህ አይነት አድቫንቴጆችንም ይዞ ይመጣል። የዝውውር ሂሳብ ብዙ ጊዜ አሁን 60 ሚሊዮን ፓውንድ ሲባል አሊላል የተጫዋቹን ሽያጭ አፈጻጸም ላይ ግዢ አፈጻጸም ላይ ሲያደርግ እንግዲህ በዚህኛው ዓመት 30 ሊል ይችላል፣ ሁለተኛ ዓመት ላይ 30 እያለ በክፍፍል እንግዲህ አድርጎ ሊሸጠው ይችላል ተብሎ ነው የሚጠበቀው። ስለዚህ ሁሉም ነገር በአንዴ ይሆናል ተብሎ አይገመትም ማለት ነው። ነገር ግን አርሰናልና አሊላል እንግዲህ ስምምነት ላይ ከደረሱ ለጋብሪኤል ማርቲኔሊ ትክክለኛው መፍትሄ ነው ብዬ ነው ማስበው። ያው ብራዚላዊ ነው፣ ስለዚህ ገንዘብ ይፈልጋል። ማስታወስ ያለባችሁ ነገር ላቲን ተጫዋቾች የፈለገ ቢሆን ቤተሰቦቻቸውን ከችግር ለማውጣት ገንዘብ ነው ትክክለኛ መሳሪያቸው። አሁንም ቢሆን ችግር ላይ ናቸው እያልኩኝ አይደለም። ነገር ግን የበለጠ ቅንጦት ውስጥ ለመግባት በዚህ ሰዓት ለየትኛውም ላቲናዊ ተጫዋች በሳውዝ አሜሪካ ለተወለደ ለአንድ ተጫዋች የሚያስፈልገው ገንዘብ እስከሆነ ድረስ ረብጣ ሚሊዮን እስካስፈልገው ድረስ የብራዚል ኦፈር ምን አይነት አትራክት የሚያደርግ እንደሆነ የሳውዲ ኦፈር ምን አይነት አትራክሽን እንዳለው እናውቃለን። ስለዚህ ይህንን እናስታውስ። አርሰናል እንግዲህ የማይጠቀምበት ከሆነ ከሰሞኑ እንደገቡበት አይነት ግርግር ከተጫዋቹ ጋር እየገቡ የሚቀጥሉ ከሆነ ይህንን ተጫዋች በክለቡ ማቆየት እጅግ በጣም ኪሳራ ይሆናል ተብሎ ነው የሚጠበቀው። ጋብሪኤል ማርቲኔሊም ቢሆን ዝግጁ እስከሆነ ድረስ እንግዲህ በክለቡና በአርሰናልና በአሊላል መካከል ንግግሮች በሚቀጥሉ ቀናት ሊደረጉ ይችላል ተብሎ ይጠበቃል። አሊላሎች በአጠቃላይ በጣም ትልቅ ግንባታ ላይ እንደሆኑ እየተመለከትን ነው። ከዚህ ቀደም እንደ ኢሊማን ኢንዳዬ አይነት ተጫዋችን ሲፈልጉ ነበር። የአርሰናልም የዝውውር ራዳር ውስጥ ገብቶ ከነበሩ ተጫዋቾች መካከል አንዱ እንደነበር እናስታውሳለን ኢሊማን ኢንዳዬ። ታዲያ አሁን ላይ ይህንን ተጫዋች መፈለጋቸው እጅግ በጣም ትልቅ ጠቀሜታ ለአርሰናል ይዞ ይመጣል ተብሎ ይገመታል። እኔ በግሌ እንዳልኳችሁ ነው፣ ማርኬቱ እጅግ በጣም ከብዷል። አሁን ላይ አርሰናል ተጫዋች ማስፈረም አለበት ገንዘብ ማውጣት አይወድም አርሰናል። ወይ ደግሞ ምን እያደረጉ ነው? ሌሎች እኮ ትልቅ ገንዘብ እየከፈሉ ነው ይባላል እንጂ በዚህ ሰዓት እንደው እስኪ የዝውውር ገበያውን ተመልከቱት። ማን ነው አርሰናልን በሚጠቅመው ልክ ሊጫወትለት የሚመጣው ተጫዋች? የግራ ክንፍ ተጫዋች ሆኖ እጅግ በጣም ላቅ ያለ ጥራትን ሊሰጥ የሚችለው ተጫዋች ማን ነው? ክቪቻ ክቫራትስኬሊያ ፔሲጂ አይለቀውም። ቪኒሲየስ ጁኒየር ሲባል ነበረ በአርሰናል ሌቭል ሊጫወቱ የሚችሉት። አርሰናል ገንዘብ ችግር የለብኝም እኮ ብሏል። ጆሽ ክሬንኬም ቢሆን ገንዘብ የማውጣት ችግር ሳይሆን በቦታው መጥቶ ትልልቅ ዋንጫዎችን ሊያመጣ የሚችል አይነት ተጫዋች ነው የሚፈልገው። ስለዚህ እንዲህ አይነት ተጫዋች ደግሞ ማርኬቱ ላይ የለም። እንደምትመለከቱት አርሰናል ላይ መፍረድ እጅግ በጣም አስቸጋሪ ሲቹዌሽን ውስጥ የሚከት
የሚከት ይመስለኛል። እኔ ሚኬል አርቴታም ቢሆን ይፈልጋል የግራ ክንፍ ተጫዋች፣ እንዲሁም ደግሞ የክለቡ ስፖርቲንግ ዳይሬክተርም አንድሪያ ቤርታም እየለፋ እንደሆነ ይሰማኛል። ነገር ግን በአጠቃላይ ተመልከቱ አርሰናል ቤት ውስጥ የሚፈለግ አይነት እንግዲህ የግራ ክንፍ ተጫዋች ማርኬቱ ላይ ብትፈልጉ አታገኙም። ባርኮላ እውነቱን እናውራ ከተባለ ምርጥ በጣም የሚባል አይነት ሌፍት ዊንግ እንደሆነ ላለፉት ዓመታት አይተናል። ግን ኤሊት ደረጃ ላይ የደረሰ ጌም ተሸክሞ በራሱ ጨዋታዎችን ይዞ ሊወጣ የሚችል አይነት የግራ ክንፍ ተጫዋች መሆኑን እኔ እጠራጠራለሁ። በግሌ በአርሰናል ቤት አሁን ላይ ለእንዲህ አይነት ተጫዋች ፖቴንሻል ነው ስቲል የባርኮላ የሚቀጥሉት ዓመታት ላይ በጣም ድንቅ ጥራት ሊያሳይ ይችላል ተብሎ የሚገመት አይነት ተጫዋች ነው እንጂ ልክ እንደነ ከቪቻ ከቫራስኬሊ አይደለም። እንደነሱማ ቢሆን ኖሮ ፒኤስጂን አይለቅም ነበረ። በቦታው እየተፎካከረ የተሻለ ነገር ያሳይ ነበር። ቤንች ስለሆነ ነው የሚለቀው። አርሰናል ታዲያ እንዲህ አይነት ተጫዋች 150 ሚሊዮን አውጥቶ ይገዛል? ይህ ጥያቄ ውስጥ የሚከት ነው። ምናልባትም 120 ቢሆን ይህ ተጫዋች ፌር ነው የበለጠ አርሰናል በዛ የዝውውር ገበያ ሊያጠናቀቅ ይችላል። እንደውም ፓሪስ ሰን ጀርሜን ሲጠይቅ የነበረው ሂሳብ 170 ሚሊዮን ዩሮ አካባቢ እንደነበር ማስታወስ አለብን። ስለዚህ አጣብቂኝ ውስጥ ገብቷል። በአጠቃላይ እነ ሚኬል አርቴታም ገበያው ላይ የሚፈልጉትን አይነት ተጫዋች አላገኙም። ለዚህ ነው እነ ቪኒሲየስ ጁኒየርን ይፈልጋሉ ተብሎ በጣም ሩመሮች ሲወጡ የነበረው። በጣም አርሰናል ፑሽ አድርጎ ተጫዋቹን የማስፈረም ፍላጎት እንደነበረው መረጃዎች ሲወጡ የነበረው ለዛ ነው። ከቪቻ ከቫራስኬሊያ ጋር ስሙ ሲያዝ የነበረው ለዛ ነው። አሁን ማስታወስ ያለብን ነገር የአርሰናል ሌቭል አድጓል። የዞሊስ ብቃት ድንቅ እንደሆነ አውቃለሁ። ነገር ግን በዞሊስ አመቱን የሚጨርስ አይነት ቡድን አይደለም። የፕሪሚየር ሊግ ሻምፒዮን ነው። የፕሪሚየር ሊግ ሻምፒዮን ብቻ መሆን አይደለም፣ የአውሮፓ ሻምፒየንስ ሊግ የዋንጫው ተገማች ቡድን ነው። አምና ፋይናሊስት የነበረ ቡድን በዚህ ሰዓት የሚያስፈልገው ጥራቱን የጠበቀ እጅግ በጣም ድንቅ ግልጋሎት ሊሰጥ የሚችል ወሳኝ ጨዋታዎች ላይ ጎል የሚያስቆጥር ወይ ደግሞ አሲስት አድርጎ የቡድን አጋሮቹ ላይ ያለን ጫና ሊያቀል የሚችል የግራ ክንፍ ተጫዋች ይፈልጋል እንጂ ክለቡ ሌላ ተጫዋችን በዝውውር ገበያ አሁን አልቫሬዝ ሲባል ነበር። አልቫሬዝም ቢሆን የበለጠ የ9 ቁጥር ተጫዋች ነው እንጂ የግራ ክንፍ ቦታ ላይ ተሰልፎ ኮንፈርት የሚሰጠው አይነት ተጫዋች እንዳልሆነ እናውቃለን። ይህንን እኮ ፔፕ ጋርዲዮላ በሲቲ ቤት እየነበረ ሞክሮታል። ነገር ግን ተጫዋቹም ቢሆን የበለጠ የ9 ቁጥር ቦታን ይዞ የሚጫወትበትን አይነት ቡድን ስለፈለገ ነው ወደ አትሌቲኮ ማድሪድ ሄዶ የነበረው። አሁን ላይ አርሰናል ቢፈልገውም የግራ ክንፍ ቦታን ይዞ ይጫወታል የሚል እኔ ጥያቄ ውስጥ የሚገባ ጉዳይ ነው ብዬ ነው ማስበው። እርግጥ ነው እንግዲህ ሚኬል አርቴታም ቢሆን ስለሚለቁ ተጫዋቾች ከዚህ ቀደም አስተያየቱን ሰውቶ ነበረ። ከባድ ሁኔታ ነው። ነገር ግን እውነታውን መጋፈጥ አለብን። ሁሉ ነገር ገና ጅማሬና ፍጻሜ እንዳለው ሁላችንም እናውቃለን። ከባድ ውሳኔዎችን ማድረግ ይጠበቅብናል ሲል እንግዲህ አስተያየቱን ሰጥቶ ነበረ። ስለሚወጡ ተጫዋቾች ተጠይቆ 70 ሚሊዮን ዩሮ አካባቢ ለጥፎበታል። የሚቀጥሉት ቀናቶች በጣም ይጠበቃሉ። አሊላል ከሚፈልጋቸው 3 ተጫዋቾች መካከል እንግዲህ ጋብሪኤል ማርቲኔሊ ይገኝበታል። አንዱን አውቀናል፣ ፔድሮ ኔቶ ነው። ሁለተኛው ጋብሪኤል ማርቲኔሊ ነው። አንደኛው ማን እንደሆነ እስካሁን እንግዲህ ብዙም እየሰማን አይደለም። እንግዲህ ስለ አርቴታ የሚቀጥሉት ቀናቶች ላይ ስለ ተጫዋቹ የሚወስናቸውም ነገሮች ይኖራሉ ተብሎ ይጠበቃል። እስኪ እናንተ ሀሳባችሁን እየጻፋችሁልኝ እንግዲህ ከኔ ጋር ጥሩ ቆይታ ስላደረጋችሁ አመሰግናለሁኝ። አዲስ ነገር የሚወጣ ከሆነ በሰበር ቶሎ ለእናንተ አደርሳችኋለሁኝ። አልሂላልና እንግዲህ ጋብሪኤል ማርቲኔሊ ምናልባትም በአርሰናል ታሪክ እጅግ በጣም ውዱ ሽያጭ፣ እጅግ በጣም ትልቅ ገንዘብ ወደ አርሰናል ካዝና የሚከት ነው። አብረን ሁሉንም እንመለከታለን። እስከዚህ ደቂቃ ድረስ ከኔ ጋር ስለነበራችሁ ላቅ ያለ ምስጋና ልሰጥ እወዳለሁኝ። በቀጣይ ፕሮግራም እስከምንገናኝ ድረስ ቸር ቆዩልኝ።